ቆይ አንዴ ቪዲዮን ከመጀመራችሁ በፊት ይሄን ቻናል ሰብስክራይብ ማድረጎን እርግጠኛ ይሁኑ። እናንተ ለኛ ሰብስክራይብ ማታደርጉ ከሆነ እንዴት ነው ለእናንተ አስቂኝ ቪዲዮችን የምንሰራው? እና ባካችሁ ሰብስክራይብ እና ላይክ በማድረግ እንጀምረው። ይመቻችሁ። ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው ማለት እሺ። አለ አሪፍ ነች ቤቷ። አንተ ነህ አከራዩ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የሶስት ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋል። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከሪ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? አረ ችግር የለውም ይቅር። ያበደ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት እንዴት ነው ቤቱን ወደድከው? አዎ ዋው፣ ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘሁ በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬ መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ። እስር ቤት ነው እንደምከራየው። ሳሙኤልን አስታውስክ? ለመጀመሪያ ጊዜ ሊከራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብሎ ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወለስር። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቀው ያልኩህ እንዴ? እንዴ ወይ አሳስቼ ፍርኖ ዱቄት ነው እንዴ? አብዙስ ሰላም በለኛ ሰጥል ናም አውጂም ምንድነው? የገንፎ እህል ትቀልዳለህ? ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። ምንም የለም። ተጫወቻ ምንድነው? ዝም አልሽ? እሺ እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ውሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው የኔ እናት? አካል ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ? እንዴ ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤት አቆየው። ውጭልኝ የኔ እናት። እንዴ ምን? አይ አይደለም ውጭልኝ። ትንሽ አልጫው ውጭልኝ። ለደፋይ ነው እንደዚህ ሁለተኛ እንዴ
አባብዬ አቤት ልጄ። ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ እመጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ? ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መለከብኝ። አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በህግ አምላክ። እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው? ጤና ይስጥልኝ። ዳንኤል ተሾመ እባላለሁ። በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል ስለ ድርጅቱ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ። እሱ ሳይሆን ምን ያክል 90 ሺህ የሚሆን ሰራተኞችን ወደፊት የመቅጠር ሀሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድን ነው? ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነውና ሰራተኞች ስለ ድርጅቱ ጠይቀኝ እኔ እንደመልስልህ ነው የፈለከው? ይቅርታ አቶ ዳንኤል እሺ ይረጋግጥና እኔ መልስ። አምባቸው ግርማቸው ደመላሽ እባላለሁ። በአዲስ አበባ ከተማ መስተዳደር የንዴት አምባሳደር። እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በእሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈል ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ? ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ነው ልፋጫም? ጤና ይስጥልኝ። ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም? ስሙትንማ። ጤና ይስጥልኝ። ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ። ሰርጸ ሰራጽ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠይቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዛ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝም። ዳራሽ ግቢ እዚህ ጋር ዳራሽ እዚህ ጋር ምልክት አይታየም ነው? ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ ነው። ራዳር ይዘርስ እኮ ምን አሻንጉሊት አይደለም ምን መስራት ነው? ደግረኛም ተጀመረ እንዴ? አሁን ተጀመረ። ዛሬ ነው የሰማሽ? የኔና እንትን መታወቂያሽ ነው። ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ የኔና ቶሎ አምጪ መታወቂያሽን እዚህ ጋር አውጪ። ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው እንዴ? እራስህ እኮ ነው ያስቆምከኝ። ህግ ነው የኔ እናት፣ ደንብ ነው። ቶሎ አምጪ። ለዚህኛው 35,000 ብር ጽፍልሻለሁ። አዎ በዛ ላይ ደግሞ ተንጫጫሽብኝ። የመጨረሻ ይሄ ባለስልጣን ግቢ ነው። መመንጫጫት እዚህ አካባቢ እንደማይቻል አታውቂም ነው? የቱ? ይሄ ባለስልጣን ግቢ? ይሄ ባለስልጣን ግቢ ነው። ለሱም ጽፍልሻለሁ 100,000 ብር። ነው ባለቤቱን እኮ ባለስልጣን አይደለም የኔ እናት። በሚስቱ ላይ ስልጣን አለው። ለኔ ነው እንዴ የምትነግሪኝ? አዎ ያዚ ይሄ በቴሌ 295,000 ብር አስገቢ። በቃ ረፊ ቶሎ ረፊ ጨምላቅ ነይ እያያ አይዘኝም ብለሽ ቆይ ሄሎ በአንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛት አስቁመ ቅጣት። አዎ ታርጋ ቁጥር ሞንደል ምንድነው? ዳረስ ና ወጣ በል ወደዚህ። አይሰማኝም። ምንድነው? አልተጎተትክም በጣም እና ከ20 በላይ አይደል እንዴ የሚለው? በ15 አይደል እንዴ ይባላል? በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲሁም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103,000 ብር እቀጣለሁ እንጂ ሰላም ነው። ቆይ እንዳትንተባተብ። ሀይ ካልክ በኋላ ጠፋሽ ትላታለህ። አረ አለው ስትልህ ስልኳን ትቀበላታለህ። እደውልልሽና እንገናኛለን። አንቺ ቀሽት ልጅ እያልክ ምንድን ነው? አባት ሪል ስቴት ግዛ። የምር ተወደዋለህ። ምን ነው የምወደው? እንደው ፊቴን ስታዩ ሪል ስቴት የመግዛት አቅም ያለኝ ሰው መስላለሁ? ኪሴ በብር ሆዴ በመገበጦ ተጣብቆ ሪል ስቴት ግዛት ይኛለሽ? እዛ ሄደ ሪል ስቴት ለምንድን ነው ችግር የምታስታውሱኝ? ሲማውጣ ይለኛል። የሲም የሌለኝ ሰው የሪል ስቴት ልግዛ ወይ? ነይ ኑሮ የላሰይሽ ነይ እንኳን ደህና መጣሽ። እንግዲህ ያው ቤቴ እቺው ነች ቤቴ። እንግዲህ ገባገራ ወጡን የኔ እናት ወጡን እንግዲህ እንደምታየው ነው።
ቤቴ ምንም በምንም ነች፣ እንዲህ ምንም በምንም ነገር ነች። እንጀራ እንዳንሶ ላይ የሆነ ኑሮ ነው የምኖረው። ምን ታደርጋለች? አሁን እኔ ታዲያ ሪል ስቴት የምገዛው እኔ እችላለሁ ወይ? ያየሽው አይደል ህይወቴን፣ አየሽው ኑሮዬን። አንቺ ሪል ስቴት ግዛ ምናምን ትይኛለሽ እዚህ። በጣም አዝኛለሁ ከምር። እና ሪል ስቴት አገዛ ጋሽ ቁርስ ስንት ነው? ማን ስንት ነው? 250 አይ በቃ አይ